የቴዎድሮስ ካሳሁን የጥበብ ጉዞ በስኬት ብቻ ሳይሆን በከባድ ዝግቦችና ክርክሮች የታጀበ ነው። ቴዲ ለብዙዎች የፍቅር፣ የአንድነት፣ የታሪክ አቀንቃኝ ቢሆንም ለአንዳንዶቹ ደግሞ የፖለቲካ ቅራኔ የሚቀሰቅሱ ስንኞችን የሚሰነዝር ድምጻዊ ነው። ቴዲ አፍሮ የዘፈን ግጥሞች ላይ የተነሱት ዋና ዋና ነጥቦች ምንም እንኳን ብዙ ቢሆኑም እኛ ለእናንተ የተወሰነውን ቀንጨብ አድርገን ለዛሬ ለማቅረብ ፈልገናል። አንደኛው የአልበሙ መጠሪያ የሆነው የጥቁር ሰው አልበም የምኒልክ ታሪክ ክርክር ያስነሳው አንደኛው ዘፈኑ ነበር። የጥቁር ሰው አልበም ሲወጣ በኢትዮጵያ ሙዚቃ ታሪክ ከፍተኛ ሽያጭ ያስመዘገበ ቢሆንም በውስጡ የያዛቸው የታሪክ ትረካዎች ግን ከፍተኛ ተቃውሞ አስነስተውበት ነበር። የቅሬታው መንስኤም ቴዲ አፍሮ ዳግማዊ አፄ ምኒልክን እንደ የጥቁር ሰው ሕዝብ ኩራት እናም የሀገር አንድነት አባት አድርጎ መሳሉ በታሪክ ሂደት በምኒልክ ዘመነ መንግስት በደል ደርሶብናል ለሚሉ ወገኖች በተለይ በኦሮሞ ብሔር ትልቅ ቅራኔ ያስነስተውም ነበር። ክርክሩም ተቺዎቹ ቴዲ አፍሮ የሚልክን ወታደራዊ ድል ብቻ በማጉላት በደቡብና በኦሮሚያ አካባቢዎች የነበረውን የታሪክ ጠባሳ ችላ ብሏል የሚል ክስ ያቀርባሉ። ይህ ደግሞ በወቅቱ በነበረው የፖለቲካ ድባብ ውስጥ ቴዲን የአንድ ወገን አቀንቃኝ አስመስሎ እንዲታይ አድርጎታል። ሁለተኛው ደግሞ ያስተሰርያል እና የፖለቲካ ንዝረቱ ነበር። በኢትዮጵያ አቆጣጠር በ1997 ዓ.ም የወጣው ያስተሰርያል የተሰኘው ዘፈን በኢትዮጵያ ፖለቲካ ላይ ከፍተኛ ተጽዕኖ ካሳረፉ ስራዎች ቀዳሚው ነው። የቅሬታው መንስኤም ዘፈኑ በወቅቱ የነበረውን የኢህአዴግ መንግስት በስውር የሚተችና ለውጥ መጥቷል ብንልም የቀድሞውን ችግር አልቀረፈም የሚል መልእክት ያዘለ በመሆኑ ነበር። አዲስ ንጉስ እንጂ ለውጥ መች መጣ የሚል ስንኝ የተካተተበት ዘፈን በመኖሩ ነበር። ይህቺ ስንኝ ደግሞ መንግስትን ክፉኛ ያስቆጥታ ነበር። መንግስት በለውጥ ስም መጥቶ ያንኑ አሮጌ አሰራር እየደገመ ነው የሚል ትርጉም ተሰጥቶት ነበር። ዘፈኑ በመንግስት መገናኛ ብዙሃን እንዳይደመጥም ታግዶ ቆይቶ ነበር። ቴዲም ለተወሰኑ ጊዜ በእስር እንዲቆይ ምክንያት ከሆኑ ነገሮች አንዱ ይሄ ዘፈን እንደሆነ ይታመናል። ሶስተኛው ደግሞ አባይና የግብጽ ጋዜጣ ውዝግብ ነበር። ቴዲ አባይ በሚለው ዘፈኑ ውስጥ ስለ ኢትዮጵያ የተፈጥሮ መብት ሲዘፍን በአንድ ወቅት ከኢንኳይረር መጽሔት ጋር ባደረገው ቃለ መጠይቅ ትልቅ ረብሻ ተነስቶ ነበር። ይህም ሶሻል ሚዲያ ትልቅ መነጋገሪያ በወቅቱ የነበረ ጉዳይ ነበር። የቅሬታው መንስኤ ቴዲ የምኒልክ ጉዞ ለኔ ፍቅር ጉዞ ነው ማለቱና የቴዎድሮስንና የምኒልክን መስፋፋት ከፍቅር ጋር ማያያዙ ነበር። የሚያከራክረው ሐሳብ ለኔ የምኒልክ ዘመቻ የፍቅር ጉዞ ነበር በሚለው አባባል ላይ የተንተራሰ ነበር። በጦርነቱ ጉዳት ደርሶባቸዋል ለሚሉ ወገኖች ቁስልን እንደመጎርጎር ተቆጥሮ ነበር። ምንም እንኳን ቴዲ በኋላ ላይ ንግግሩ ተዛብቶብኛል ቢልም ይህ አባባሉ እስካሁን ድረስ በቴዲ ላይ የሚሰነዘሩ የፖለቲካ ኢሶች ዋነኛው ማጣቀሻ ተደርጎ ይወሰዳል። ፊዮሪና እና ናናቲዬ ባህላዊ ዘገቦች አንዳንድ ጊዜ ክርክሩ ከፖለቲካ ይልቅ ባህላዊ ቁርሶችን እንዲስ ይደረጋል። የቅሬታው መንስኤም ቴዲ አፍሮ የተለያዩ የብሔረሰቦችን ዜማዎች ለምሳሌ ኩናማ፣ የወላይታ ወይም የኦሮሞ ዜማዎችን ወደ አማርኛ ቋንቋ በመቀየር ሲዘፍን የሌላውን ባህልና ዜማ ዘርፏል የሚሉ ትችቶች ይሰነዘሩበትም ነበር። ክርክሩ ደጋፊዎቹ ይህ የባህል ውህደትና አንድነት መፍጠሪያ መንገድ ነው ሲሉ፣ ተቃዋሚዎቹ ግን የባህል ወረራ ወይም ካልቸራል አፕሮፕሪዬሽን ነው በማለት ይከራከራሉ። በተለይም የዜማዎቹ ባለቤቶች እውቅና ከመስጠት ጋር ተያይዞ የሙዚቃው ባለሙያዎች ዘንድ ክርክር ያስነሳ ትልቁ አጀንዳ ነበር። ደግሞ ለጥቁር የኃይለ ሥላሴ ናፍቆት አምስተኛው ሌላኛው ውዝግብ የሚያስነሳው ዘፈኑ ነበር። ቴዲ ለአፄ ኃይለ ሥላሴ ያለው አድናቆት በግልጽ በዘፈኖቹ ይገልጻል። ደግሞ ለጥቁር በሚለው ዘፈኑ ንጉሱን አምላክ እስከ ማለት የደረሰ ውዳሴ ማቅረቡ በሃይማኖታዊና በፖለቲካዊ ወገኖች ዘንድ ትልቅ ጥያቄ አስነስቶ ነበር። የደርግ ስርዓት ናፋቂዎች ንጉሳዊ ስርዓት አምባገነን ነበር የሚሉ ወገኖች ቴዲ ታሪክ ወደ ኋላ ለመመለስና አሮጌውን ስርዓት ለማስናፈቅ እየሞከረ ነው በሚል ይከሱታል። እንደማጠቃለያ ቴዲ አፍሮ ዘፈኖቹ ለምን ቅሬታ ያስነሳሉ የሚለው ጥያቄ መልሱ ያለው ታሪኩን ከማን አንጻር እናያለን ከሚለው ነው። ቴዲ
ኢትዮጵያን እንደ አንዲት ወጥ ሀገር፣ ነገስታትን ደግሞ የዛች ሀገር ጠባቂ አድርጎ ይስላል። ይህ ትረካ ኢትዮጵያዊነት በሚለው ጥላ ስር ላሉት ትልቅ ብርታት ነው። በሌላ በኩል ደግሞ ሀገሪቱን የብሔር ብሔረሰቦች ስብስብ ናት፣ ነገስታቱ ደግሞ ጨቋኝ ነበሩ የሚለው ትረካ ዘንድ ቴዲ እንደ ታሪክ አዛቢ ይቆጠራል። አጠቃላይ ቴዲ አፍሮ ግጥሞቹ ሰላምና ፍቅርን ቢሰብክም በውስጣቸው ያዘላቸው የታሪክና የፖለቲካ ትርጓሜዎች ኢትዮጵያ ውስጥ ባለው የርዕዮተ ዓለም ልዩነት ምክንያት ሁልጊዜም መከራከሪያ መሆናቸው አይቀርም። ሆኖም ይህ ክርክር ራሱ ቴዲ አፍሮ በኢትዮጵያ የኪነ ጥበብ ታሪክ ውስጥ ምን ያህል ትልቅ ቦታ እንዳለው፣ ስራዎቹ ማህበረሰቡን የማነጋገር አቅም እንዳላቸው ማሳያ ተደርጎ ይቆጠራል። እናንተስ ሐሳባችሁ ምንድን ነው? ቴዲ አፍሮ የታሪክ አዛቢ ወይስ ታሪክ ተናጋሪ? የእናንተን ሐሳብ በኮመንት መስጫችን ስር አስቀምጡልን።